በዛሬው የቴክ ሪቪው ቶፕ 4 CES ያስቀመጣቸውን ስማርት መነጽሮችና አንድ ተጨማሪ ብራንድ ኒው መነጽር እናያለን። CESን ለማታውቁት CES ማለት ኮንሱመር ኤሌክትሮኒክስ ሾው ዓመታዊ የቴክ ውጤቶች ንግድ የሚተዋወቁበት አሬና ነው። በኮንሱመር ቴክኖሎጂ አሶሲዬሽን የቀረበ ሲሆን ትላልቅ ካምፓኒዎች ፕሮዳክታቸውን የሚያስተዋውቁበት ኢቨንት ነው። በ2024 ካሊፎርኒያ ያዘጋጀች ሲሆን ቶፕ 4 የሆኑትን በደረጃ አቅርበዋል። ስፔስታፕ ስማርት መነጽር ቴክኒካሊ ስማርት ግላስ ብቻ አይደለም። ስማርት ግላስን የሚጠቀም ኮምፒውተር እንጂ ስፔስታፕ ሲመጣ ኪቦርድ ማለትም ሃርድዌሮችን ጠቅልሎ የያዘልን 13 ኢንች ሳይዝ ያለው ኪቦርድ፣ ግላስ እና ዌብካም ናቸው የመጡት። ዌብካም ስንል ሄድ ሞመንት እና የሞመንትን ሴንስ የሚያደርግ የዲቫይሱ ፓርት ነው። እነዚህ በአንድ ላይ ተጣምረው ነው እንግዲህ ኮምፕሊት AR ወርክ ስፔስ የሚፈጥሩት። በነገራችን ላይ ስፔስታፕ በዓለማችን የመጀመሪያው ኦግመንትድ ሪያሊቲ ላፕታፕ ነው። ለዚህም ፈርቀዳጅ ቴክኖሎጂ አስብሏል። ማለት it's a first step። አስባችሁታል? ግን የዓለማችን ትልቁ ላፕታፕ በግላስ ውስጥ እንደሚያዝገው ነው። ታዲያ ይህ ኦግመንትድ ሪያሊቲ ላፕታፕ የሚጠቀመው ሶፍትዌር ከስተም ነው። ማለትም ከስተማይዝ የሚደረግ ነገር ነው ቤዝድ ኦን አንድሮይድ ሶርስ ማለት ነው። ይህንን ሶፍትዌር ደግሞ ስናፕድራገን ቺፕ ራን ያደርገዋል። ስፔሲፊካሊ ደግሞ ኳልኮም ስናፕድራገን 865 this processor is late። በዚህ ግላስ ብቻ ከ15 እስከ 20 ስክሪን ዲስፕሌይ ይሆናል አይናችን ፊት ለፊት። ዋት 20 ታስክ የሚያስተናግድ ብሬን አለ? ዴም። ኤኒዌይስ እንደ ኖርማል ላፕቶፕ በ2 እና በ3 ስክሪን በወልድ ዳትሆኑ ለማለት ነው። ስፔስታፕ ስሙ የመጣው ከጠፈር ወይም ከዓለም ውጭ ካለው ሚዲየም ጋር የሚገናኝ ሳይሆን ጀስት ሳይትፉል ነው፣ እይታው ቫስት ነው ለማለት ነው። ከፋንክሽኑ አኳያ ማለት ነው። በአይናችን የምናየው እዛች ግላስ ውስጥ እንግዲህ 100 ኢንች ላፕታፕ ነው። ከዓለማችን ትልቁ ቲቪ የሚያንሰው በ13 ኢንች ብቻ ነው። ይህን 100 ኢንች ዲስፕሌይ የሚያደርግልን ኦፕሬቲንግ ሲስተም እንግዲህ ስፔስ ኦስ ይባላል። የአይፎን iOS እንደሚያደርገው ሁሉ ለዚህ ደግሞ ስፔስ ኦስ ይሆናል ማለት ነው። ፕሮጀክሽኑ ብትርቁም ወይም ብትሄዱ እዛው ባላችሁበት ፒንድ እንደሆነ ይቀራል። ባይ ዘ ዌይ ፕሮጀክሽኑ ማራቅም ማቅረብም ትችላላችሁ። ተች ፓዱ በመጠቀም በሶስት ጣታችሁ ወደፊትና ወደኋላ ማድረግ ብቻ ነው የሚጠበቀው። አውዲዮ የሚወጣው ጆሮአችሁ ጋር ካለው የግላሱ ፓርት ሲሆን ይህ አውዲዮ ልክ እንደ ኤርፓድ ለእናንተ ብቻ ነው ኦዲብል የሚሆነው፣ ሌላ ሰው አይሰማም። ናይስ ፕራይቬሲ። ሪዞሉሽኑ እንግዲህ 1080 ፒክስል ፐር ኤ ነው። በሁለቱም አይናችን 1080 ፒክስል ሪዞሉሽን ደርሷል ማለት ነው። ፋይን ኳሊቲ። ባትሪ ላይፉ እንግዲህ 5 ሃወር ፕላስ ኤስቲሜት ይደረጋል። ትንሽ የቅር የሚያሰኝ ነገር፣ ምክንያቱም እየተዘዋወሩ ለሚሰሩ ሰዎች ትንሽ ኮምፎርት የማይሰጥ ነገር ነው። ይህ ፕሮዳክት እንግዲህ ሺፕ የሚደረገው ሊሚትድ ለሆኑ 1000 ሰዎች ብቻ ነው። ከእነዚህ መካከል ጌመርስ እና ቪዲዮ ኤዲተርስ አልተፈቀደላቸው። በሚመጡት አፕዴትድ የሆኑ ፊቸሮቹ ለእነሱ አቬይለብል ይሆናል ተብሎ ፕሮሚስ ተገብቶላቸዋል። ዋጋው እንግዲህ 2000 አሜሪካን ዶላር ነው። ውድ ነው። you guys think it's worthy? ኮሜንት ላይ አሳውቁ። ማይንድ ሊንክ ኬር የተሰራው በዋናነት እንደ የጤና ክትትል ዲቫይስ ወይም እንደ የአእምሮ ፊትነስ ትራከር ነው። ስለዚህ ሜዲክ ቱል ከሚባሉት የቴክኖሎጂ ውጤቶች ለመመደብ ይቻላል። የአይንን እንቅስቃሴ በመከታተልና ከአይናችን ዳታ በመውሰድ የአእምሮ ሩቲንን ሴቭ ማድረግ ዋና ፋንክሽኑ ነው። ከዛ ስለ አእምሮ አናላይዝ አድርጎ በስልክ ማቅረብ ደግሞ ተከታይ ተግባሩ ነው። እንዲህ ሲል ቀላል እንዳታርጉ። ማለትም እንደ ማንኛውም የትራከር ዲቫይሶች ጥቃቅን ኢናኩሬሲዎችን የሚተው መሳሪያ አይደለም። ከብዙ ዩኒቨርሲቲዎች እና የቴክኖሎጂ ካምፓኒዎች ጋር በመቀናጀት 100 ሪሰርቸሮችን ዲፕሎይ አድርጎ ለ8 ዓመት ሪሰርች አድርጎ ይፋ የሆነ የቴክኖሎጂ ፕሮዳክት ነው። ይህንን አይዲያ ያመጣውና ወደ ስራ ያስገባው ኤዲ ሃውክ ቲም ይባላል። ይህ የቴክኖሎጂ ውጤት ቀላል እንዳልሆነ ቆይ ላስረዳችሁ። በዓለማችን እስካሁን ጥሩ የሚባሉት የአይን ትራከርስ ሜታኩዌስት ፕሮ እና ፕሌይስቴሽን VR2 አይንን ትራክ ለማድረግ የሚጠቀሙት ካሜራ ነው አይደል? ነገር ግን ማይንድ ሊንክ ኬር ውስጥ ያሉ ትንንሽ ሴንሰሮች የሚጠቀሙት MEMSን ወይም ማይክሮ ኤሌክትሪካል ሜካኒካል ሴንሰርን እና ኢንፍራሬድ ሴንሰሮችን ነው የሚጠቀሙት። አሁንስ ምን ያክል ዲቴል እንደጠለቁ ገባችሁ? ባጭሩ ኤዲ ሃውክ ቲም በዋናነት ይህንን ዲቫይስ የፈጠረው ለአእምሮ ደህንነትና ጤና ጥበቃ ነው። አይናችንን ስካን እያደረገ ምን ያክል ፎከስ እናደርጋለን የሚለውን ይለካል ኦር ዳታ ይይዛል። የአእምሮን ጭንቀትና ድካምን አይደንቲፋይ እያደረገ እረፍት በሚያስፈልገን ሰዓት በስልካችን ከነሙኗ ላይ እሱ ኖቲፋይ ያደርጋል። ይህን ማድረግ የሚችል ከሆነ ደግሞ ጥሩ ሀቢት ቢልድ እንድናደርግና የአይን ስትሬን እንድንቀንስ ይረዳል። በምንም ዋጋ የማይታመነውን የኮግኒቲቭ ዌልነስን እስካስጠበቀ ድረስ ማንኛውም ኮንሱመር መግዛት ግድ ነው ባይ ነው። የማይንድ ሊንክ ኬር ሴንሰሮች አስደናቂነታቸው አሁንም እንደቀጠለ ነው። የአይንን ባህሪ፣ እንቅስቃሴ፣ ብሊንክ አክቲቪቲ፣ ፓፒል ዲላቴሽን በዲቴል ትንትን አድርገው የሚያስቀምጡ ናቸው። ብቻ ምን አለፋችሁ ይህንን ግላስ በመጠቀም ረፍት በሚያስፈልግ ጊዜ እንድናርፍ
እና የኮግኒቲቭ ትንተናን እያስረዳ ኢፊሺየንሲን በመጨመር ስትሬን በመቀነስ ፎከስን በመጨመርና የአእምሮ ድካም በማስወገድ ፕሮዳክቲቭ እንድንሆን ይረዳል። ኤዲ ሃውክ ቲም ለዚህ ስራው ተመስክሮለታል። እውቁ በዋተርሉ ዩኒቨርሲቲ የኒውሮሳይንስ እና ሂውማን ሄልዝ ፕሮፌሰሩ ኢዋኒኪስ ዌዶ እንዲህ ብሎለታል። ማይንድ ሊንከርን ለፓይለቶቻችን የአእምሮ ጫና፣ ጭንቀትና የአእምሮ ደረጃን በትሬኒንግ ወቅት ለመመርመር እንዲያስችለን እያየነው ነው ብሏል። ኤዲ ሃውክ ቲም ብቻውን አልነበረም። ሳምሰንግ፣ ኤችፒ፣ ኢሴለር ኢንተርናሽናል፣ ሳኒ፣ ኢንቴል እና ብራይት ስፓርክ በጎኑ ነበሩ። ሬኒዮ X2 ላይት ይህም እንደ ሌሎች AR መነጽር ሲሆን ነገሮችን ከምትጠብቁት በላይ አቅልሎ ያቀርብላችኋል። እስካሁን ካያችኋቸው መነጽሮችና ዓለም ላይ ከወጡ AR መነጽሮች የሚለየውን አንድ ነገር ይዞ መጥቷል። AI አሲስታንት። እንደ ሲሪ አይነት AI አሲስታንት ይዞ መምጣቱ ለየት ያደርገዋል። በዚህ መነጽር AI አሲስታንትን መጠቀም ቪዲዮ በቀጥታ ማሳየት፣ ፎቶ ማንሳት፣ ስልክ ማናገር፣ ሪል ታይም ትራንስሌሽን ወይም ሰው ሲያወራ እዛው ላይ ትርጉም ማቅረብና የናቪጌሽን ጥራት ባለው አቀማመጥ ኤክስፒሪየንስ እንድናደርግ ይረዳል። ለምሳሌ ከኤ ወደ ቢ ሳይክል እያደረግን ነው እንበል። በመነጽሩ ኦቨርሌይ ላይ ፍጥነትን ያሳያል። ቀጣዩ መታጠፊያ በጋይሮስኮፕ ያሳያል። በተጨማሪም የመዳረሻን ርቀት በኪሎ ሜትር ወይም በማይል ይነግርሃል ያሳያል። ምን አለፋ የዚህ መነጽር 3D ናቪጌሽን አጠቃቀሙ ቪዲዮ ጌም ላይ እንዳለ ኤክስፒሪየንስ እንድታደርግ ይረዳል። በዚህ ላይ AI አሲስታንት ተጨምሮበት ሬኒዮ X2 ላይት AR ግላስ በዓለማችን የመጀመሪያው ባይኖኩላር ወይም የርቀት መነጽር ሲሆን ሁሉም ኮለር አሟልቶ በማይክሮ LED ኦፕቲካል ዌቭጋይድ የቀረበ መነጽር ነው። ከቃላቶች ጋር ፋሚሊያር ላትሆኑ ትችላላችሁ። የኤክስ2 ማይክሮ ኤልኢዲ እይታን ኢሜጆችን በሃይ ሪዞሉሽን፣ በሃይ ብራይትነስ፣ በሻርፕ ኳሊቲ እና በአናሳ የኃይል ፍጆታ እንድናይ የቀረበ የቴክኖሎጂ ውጤት ነው። ማይክሮ ኤልኢዲን በሌሎች ተመሳሳይ ዲቫይሶች እንዳየነው ብርሃናቸው ከመነጽሩ ላይ ያሉ የምስል ሌየሮችን ከጋዶ ዓለም ላይ እንድናያቸው የሚያስችልና የትኛውም የብርሃን ኮንዲሽን ላይ ብንሆን ተጽዕኖ ሳያደርስብን ኩልል ብሎ እንዲታይ የሚያደርግ ቴክኖሎጂ ነው። ሬኒዮ መነጽር 6GB ራም፣ 128GB ስቶሬጅ፣ ማይክሮፎን፣ ጥንድ ስፒከርስ፣ ኮምፓስ፣ አክሰለሮሜትር ወይም አክሰለሬሽን የሚለካ ጋይሮስኮፕ፣ በናቪጌሽን ላይ ወደ ቀኝ ወደ ግራ አኒሜት እያደረገ የሚያሳይ እና 12 ሜጋፒክሰል ካሜራን የያዘ ሲሆን ARን ለየት ባለ ኤክስፒሪየንስ እንድንጠቀም ተመርቶ ለገበያ የቀረበ መነጽር ነው። ትንሽ ኮምፎርት የሚነሳ ባህሪው ሳይዙ ነው። እንደ ሌሎች መነጽሮች ቀለል ያለ አይደለም፣ በሳይዝም በዌትም ከፍ ይላል። እንዲያውም ከበፊቱ የኤክስ2 ኖርማል ምርታቸው አሻሽለው ስቲል የሳይዙ ሁኔታ ኮምፎርት ይነሳል። የበፊቱ መነጽር 120 ግራም ሲሆን አሁን 60 ግራም ሆኖ ቀርቧል። ለዚህም ነው ላይት ተብሎ የተሰየመው፣ ሁለተኛ ምርቱም ስለሆነ። ይህን ፎቶ እዩት። በግራ በኩል ያለው ሬኒዮ X2 ላይትን ያረገ ሲሆን በቀኝ በኩል ደግሞ ሬጉላር መነጽርን ያረገ ነው። ከቀድሞ X2 ምርቱ ሌላው ያሻሸለው ደግሞ የፕራይቬሲን ጉዳይ ይመለከታል። ከአሁን በፊት በነበረው ምርት ቪዲዮ ሪከርድ ሲያደርግና ፎቶ ሲያነሳ አይታወቅም ነበር። ይህም የሰዎችን ፕራይቬሲ የጣሰ ነበር። አሁን ግን ቪዲዮ ሪከርድ ሲያደርግ በቀኝ በኩል ሬድ ላይት ያበራል፣ so that people will notice while filming ማለት ነው። ሌላው ከበፊቱ የኤክስ2 ምርት ያሻሸለው ለውጥ ደግሞ የኳልኮም ስናፕድራገን AR1 ጄኔሬሽን 1 ፕላትፎርም ማካተት ነው። ይህ ማካተቱ የአውዲዮ ቪዲዮ ኳሊቲ እና የAI ኤክስፒሪየንስን ፍጥነት ከፍ ማድረግ አስችሎታል። እንደነገርኳችሁ ይሄን መነጽር ከሌሎች የሚለየው AI አሲስታንትን ማካተቱ ነው። ይህች ተናጋሪ ስማርት AI አሲስታንት ቢልድ የተደረገችው በራሱ ካምፓኒ የኮምፒውተር ቋንቋ ሲሆን ስሟንም ፌፊ ብለዋታል። ፌፊ ትራንስሌት ስታደርግ ጥያቄዎች ስትመልስና ሎኬሽን ስትመራ ከዚህ ሙቪ የተወሰደች ነው የምትመስለው። የዚህ ስማርት መነጽር ዋጋ ደግሞ $800 ነው። X-Real Air 2 Ultra ይሄኛው አግመንትድ ሪያሊቲ መነጽር የአፕል ምርት የሆነውን አፕል ቪዥን ፕሮ የሚያስደነግጥ ምርት ይመስላል። ይህ AR መነጽር አፕል ቪዥን ፕሮን በጥራትም በዋጋም ኮምፓቲቲቭ ሆኖ ነው የቀረበው። ይህ ስሪት በሳይዙ ቀለል ያለ፣ በፋንክሽኑ ፈጣንና ምቹ የሆነ እና በዋጋው ደግሞ አፎርዴብል ነው። እስኪ የኤክስሪልን ፐርፎርማንስ፣ ዲዛይን እና ገጽታው ልንገራችሁ። ከዛ አፕል ቪዥን ፕሮን እንደሚበልጠው ወይም እንደማይበልጠው ራሳችሁ ተናገሩ። X-Real Air 2 Ultra እስካሁን ከነገርኳችሁ AR መነጽሮች የሚለየው ላይት ዲመርን በውስጡ አካቶ መያዙ ነው። ላይት ዲመር የባክግራውንዱ ላይት
ዳርክ ወይም ዲም አድርጎ ፕሮጀክት የሚሆነው ምስል በኮንትራስት ያሳየናል። ይህ ማለት እኮ ግላሱን ከኤአር ወደ ቪአር ስዊች ማድረግ ይቻላል እንደማለት ነው። that's epic by the way የላይት ዲመር ካፓሲቲ 3 አይነት ሌቭል አለው። የመጀመሪያው ሌቭል ወይም ትንሹ ሌቭል ሙሉ ለሙሉ ኤአር ሲሆን ሁለተኛው ሌቭል ደግሞ መለስተኛ ቪአር እንድናይ ወይም ደግሞ በቪአር እና በኤአር መካከል ያለውን ምስል ፕሮጀክት ለማድረግ ይጠቅማል። ሶስተኛው ሌቭል ደግሞ ሙሉ ለሙሉ ባክግራውንዱን ዲም ያደርገውና ቪአር ይሆናል ማለት ነው። that's real epic ሶ መነጽሩ ሲመጣ ከላይት ዲመር ከዩኤስቢ-ሲ ኬብል 3 የተለያዩ ሳይዝ ያላቸው ኖዝ ፓዶች በዶክተሮች ለሚታዘዙ መነጽሮች ሌንስ ፍሬም ማጽጃ ማኑዋል እና መያዣው ኬስ ጋር አብሮ ይመጣል። ካስፈለገ ደግሞ ከካምፓኒው አጋሮች ሌንሶችን ማሰራት ይቻላል። ዲዛይን ስለ ዲዛይን ነው። እንደ ሌሎች ኤአር ግላሶች ማይክሮ ኤልኢዲ ዲስፕሌይ ሲኖረው በቀኝ በኩል ደግሞ የድምጽ መቀበያ ማይክሮፎን ተጨምሮለታል። ሶ በሪል ታይም ከሰዎች ጋር ኮሚኒኬት ለማድረግ ያስችላል። በሁለቱም ሳይድ ደግሞ ስፒከሮችን በጥሩ አውዲዮ ኳሊቲ እንዲያጫወት ሲካተትለት ከስፒከሩ አጠገብ ደግሞ ሞድ ስዊቺንግ በተን እና የብራይትነስ እና ቮሊዩምን ከፍ ዝቅ ለማድረግ የሚያስችል ኮንትሮል በተን ይገኛል። ትክክለኛውን የኤክስትሪልን ዩኤስቢ ኬብልን በመጠቀም ከሌሎች ዲቫይሶች ኮኔክሽን በመፍጠር ላይት ዲመርን በመጠቀም ለየት ያለ ኢመርሲቭ ኤክስፒሪየንስ ማግኘት ይቻላል። የመነጽሩ ሞድ በተን በሰከንዶች ልዩነት እየነኩ የብራይትነስ እና የቮሊዩም መጠን አጀስት ማድረግ ብቻ ነው የሚጠበቀው። easy to use ሌላው የዚህ መነጽር ምቾት ያወጣው ነገር ደግሞ ክብደቱ ነው። የታይታኒየም ስሪት ስላለው ልክ እንደ ኖርማል ሰንግላስ ነው የሚመስለው። ታዲያ ይህ ፊቸሩ ከሌሎች ለየት ያደርገዋል። ሌሎች ኤአር ግላሶች በውስጣቸው የያዙት ካሜራ የአይንና ጭንቅላት እንቅስቃሴ እንጂ የእጃችን ምልክቶችን ሴንስ አያደርጉም። ኤክስትሪል ልክ እንደ አፕል ቪዥን ፕሮ የሃንድ ጋስቸርን ሴንስ ያደርጋል። በዚህም አማራጭ ኮንትሮል ማግኘት ያስችላል። ኤክስትሪል X2 Ultra ከሁሉም ዲቫይሶች መጣጣም የሚችል ሲሆን በአራት የዲስፕሌይ ሞዶች ማየት ይቻላል። አይፎን 15s ጨምሮ ከሌሎች ስልኮች ጋር ከታብሌቶች ጋር እና ከኮምፒውተሮች ጋር በዩኤስቢ-ሲ ኬብል አማካኝነት ማገናኘት ይቻላል። ለጌሚንግ ወይም ለሲኒማ ተጨማሪ የምስል ኳሊቲዎች ለመጨመር ደግሞ ኤክስትሪል ቢምን በብቸኝነት ገዝተው ኢመርሲቭ የሆነ የጌሚንግ ኤክስፒሪየንስ ኢንጆይ ማድረግ ይቻላል። ማክ ዲቫይሶች ላይ ደግሞ ባለ 3 ስክሪን መጠቀም ከፈለጉ ኔቡላ የተባለው መተግበሪያ ከራሱ ዌብሳይት አወርደው 3 ስክሪኖችን ኢንጆይ ማድረግ ይቻላል። ታዲያ ይህን የመሰለ መነጽር በ800 የአሜሪካን ዶላር መግዛት ይቻላል። ለምን አፕል ቪዥን ፕሮን በ$3500 አውጥቶ መግዛት ትንሽ ጥጋብ አይሆንም? ግን ለማንኛውም የተመቻችሁን ንገሩ፣ ኮሜንት ላይ አሳውቁ። ቲፕ ሻዋሚ ስማርት ግላስ። እንግዲህ ሻዋሚ ያልገባበት የቴክኖሎጂ ምርት የለም። ስልክ፣ መኪና፣ አሁን ደግሞ ስማርት ኤአር መነጽሮች ውስጥ ካለው ምርትም አለው እያለ ነው። በቅርቡ ይፋ ያደረገው ሻዋሚ የኤአር መነጽር ፉክክር ውስጥ መግባት የሚያስችለውን ኤአር መነጽሩን አስተዋውቋል። ይህ ስማርት ግላስ CES 2024 ካወጣቸው ስማርት መነጽሮች ተፎካካሪ የሚያስብሉትን ፊቸሮች በውስጡ አካቶ መውጣቱን የሚያሳይ ገለጻ አድርጎ ነበር። ታዲያ እነዚህ ፊቸሮቹ ምን ምን ናቸው? እንግዲህ እንደ ሌሎች ግላሶች መደወልን፣ ፎቶ ማንሳት፣ ናቪጌሽን ማሳየት እና ሪል ታይም ትራንስሌሽን አካቶ መጥቷል። ግን ከሌሎች የሚለየው የተገጠመለት ካሜራ 50 ሜጋፒክስል ሲሆን 15 ታይምስ ሞር አቅርቦ ለማሳየት አስችሎታል። ቪዲዮ ሪከርድ ሲያደርግ በ1080 ፒክስል ሪዞሉሽን ብቻ ነው። በሌላ በኩል ደግሞ የግላሱ መስታወት ላይ ሳኒ ማይክሮ ኤልኢዲ ዲስፕሌይ የተገጠመለት ሲሆን እስከ 3000 ኒትስ የብራይትነስ ጫፍ ይደርሳል። ከስልክ ጋር ዋይርለስሊ መገናኘት ስለሚችል በቀላሉ ፎቶዎችና ቪዲዮዎችን ወደ ስልክ ማስተላለፍ ይቻላል። ይህም ፊቸር ሌሎች ስማርት መነጽሮች ላይ በቀላሉ ማድረግ ከባድ ነው። ሻዋሚ ግን ቀለል አድርጎ ማምጣቱ ለየት ያደርገዋል። ለካሜራ ስቶሬጅ 32 ጂቢ ስቶሬጅ የተገጠመለት ሲሆን ያለማሰብ ስቶር ማድረግ ይቻላል። እንደ ስማርት ስልክ ኖቲፊኬሽን ፓነል ኦር ሌላ ኢንፎርሜሽን የለውም። ጀስት 4 አይኮኖች አሉ ኢንክሉዲንግ ካሜራ፣ ፎን፣ ኔቪጌሽን እና ሜሴጅ አይኮኖች ብቻ ናቸው ቪዚብል የሚሆኑ። ግን ደግሞ የኤአይ ትራንስሌሽን እና ሌሎች ውጤቶች በጆሮና በአንደበት ብቻ ነው ኮሚኒኬት የሚደረጉ። ይሁንና እነዚህን ለየት የሚያደርጉ ፊቸሮችን ቢያወጣም ፉክክር ውስጥ ለመግባት አሁንም ይቀረዋል። ፉክክር ውስጥ የሚያስወጡትን ፊቸሮች ልንገራችሁ። አንደኛ ክብደቱ ከ30 ደቂቃ በላይ መነጽሩ ማድረግ ማይታሰብ ነው unless you have that gigantic nose። ሁለተኛ ፕሮሰሰር በቪዲዮ እና የፎቶ ቀረጻ ጊዜ ላግ ያደርጋል፣ ፎከስ ለማድረግ ጊዜ ይወስዳል እና ደግሞ ፎቶ ለማንሳት ስትጫኑ ፎቶ ለማንሳት ጊዜ ይወስድበታል።
ማለትም ካዘዛችሁት በኋላ ጨርሷል ብላችሁ ፎቶውን ስታዩት ኢንኮሬክት የሆነ ኢሜጅ ያመጣል። ላክ ሲያደርግና ተደጋግሞ በሚነካበት ሰዓት ውስጥ የቀረበለት ፕሮሰሰር እና ማዘርቦርድ ቶሎ ይሞቃል። ሶስተኛ ባትሪ ለ2 ሰዓት ብቻ የሚቆይ ሲሆን ካሜራው እየሰራ ደግሞ 7 ደቂቃ ብቻ ነው የሚቆየው። እንግዲህ አዲሱ የሻዋሚ መነጽር ደስ የሚሉ ባህሪዎችን ቢያመጣም ፕሮሚሲንግ ፕሮዳክት ከመባሉ ውጭ ሌሎች ኤአር መነጽሮች ጋር ባለው ሁኔታ መወዳደር አይችልም። ሻዋሚ ባወጣው የዋጋ ተመን $370 ብቻ ግዙ እያለ ነው።